ደም ስንለግስ የነማንን ህይወት እናድናለን? ሰላም እንዴት ናችሁ? ዶክተር ዳናይት ነኝ። ይህ ደም አንደኛ አደጋ በሚፈጠርበት ጊዜ ወይም ደግሞ ትራማ ኦር ኢመርጀንሲስ አንድ ሰው ወድቆ ሊሆን ይችላል፣ መኪና ተገጭቶ በተለያየ ሁኔታ አደጋ ከደረሰበትና ከፍተኛ የሆነ የደም መፍሰስ የሚገጥመው ከሆነ ይህ ደም አገልግሎት ላይ ይውላል። ሌላኛው ደግሞ በወሊድ ወቅት የሚፈጠር የደም መፍሰስ በጣም ከፍተኛ የሆነ ቁጥርን የሚይዝ የእናቶች ሞትን የሚያመጣ ችግር ነው። ስለዚህ ይህ ደም በምንለግስ ጊዜ ወደ አንዲት እናት ሄዶ ነፍሷን ሊያድናት ይችላል ማለት ነው። እንዲሁም ደግሞ በወሊድ ጊዜ ብቻ ሳይሆን እርጉዝ ሆና ራሱ በተለያዩ ምክንያቶች አኒሚያ ወይም ደግሞ የደም ማነስ የሚገጥማት ከሆነ ይህ ደም የእናትየውንም የልጁንም ህይወት ሊታደግ ይችላል። ሌላኛው ደግሞ ክሮኒክ ኢልነስ የምንላቸው በጣም ለረጅም ጊዜ የሚቆዩ ህመሞችን ሊያድን ይችላል። ለምሳሌ ካንሰር ሊሆን ይችላል። እንዲሁም ደግሞ ሲክል ሴል ዲዚዝ የምንላቸው፣ ታላሴሚያ የምንላቸው የደም ችግሮች አሉ። እነዚህን ሊያክምልን ይችላል። እንዲሁም ደግሞ በአደጋ ሁኔታ ብቻ ሳይሆን ፕላን የተደረጉ ሰርጀሪዎች ሊሆኑ ይችላሉ። እንዲሁም ደግሞ ፕላን የተደረጉ ህክምናዎች ለምሳሌ ኮምፕሌክስ የሆኑ ሰርጀሪዎች ሊሆኑ ይችላሉ። እንዲሁም ደግሞ ኦርጋን ትራንስፕላንት ወይም ደግሞ የሰውነት የውስጥ አካል ንቅለ ተከላ ካለ የመሳሰሉት ሁኔታዎች ላይ ደም ታቅዶበት ሊሰጥ ይችላል። ታዲያ አስቡት፣ እኛ ደም በማንለግስበት ጊዜ በጣም ከባድ የሚሆነውን የኢመርጀንሲ ሁኔታዎች አስቧቸው። እንዲሁም ደግሞ ዲሌ የሚሆኑት በጣም ብዙ ነው ችግሩ። ስለዚህ እንደ ሀገርም የህክምና ሲስተማችንን ለማስተካከል እንዲሁም ደግሞ ለማሻሻል በደም ምክንያት ማንኛውም ህይወት ማለፍ ስለሌለበት የኛ ትብብር በጣም በትልቁ አስፈላጊ ነው። ስለዚህ ደም ለመለገስ ብቁ እስከሆናችሁ ድረስ፣ በጤንነት ውስጥ እስከሆናችሁ ድረስ ምንም የሚያግዳችሁ ነገር ስለሌለ እየሄድን ሁላችንም በየ3 ወሩ ደም እየለገስን የብዙሃንን ህይወት እንታደግ። ይህ መልእክት ከጠቀማችሁ አካውንቲንግ ፎሎ አድርጉልኝ። አመሰግናለሁ።